የመናፍስት ታሪኮችን መስማት የማይወድ ማን አለ? ግን አብዛኞቻችን እንደምናውቀው አብዛኞቹ ታሪኮች እንዲሁ ልብ ወለድ ናቸው። ዛሬ የምናየው ከዚህ የተለየ ነው። ከእውነተኛ የታሪክ ማህደር ውስጥ የተገኙ 3 አስገራሚ በቃ የማይታመኑ ታሪኮችን ነው የምንመረምረው። እስኪ አንድ ጥያቄ እናንሳ። አንድ የመንፈስ ታሪክ፣ አንድ የምንሰማው አይነት ታሪክ ሙሉ በሙሉ እውነት ቢሆንስ? አስቡት እስኪ። የሆነ ቤት ውስጥ መንፈስ አለ ተብሎ ሲነገር ከጩኸቱና ከፍርሃት ሁሉ ጀርባ የሚጨበጥ እውነተኛ ነገር ቢኖር ምን እንላለን? እንግዲህ ዛሬ በዝርዝር የምንመለከተው በትክክል ይህንን ነው። 3 በጣም ታዋቂና አስደንጋጭ ክስተቶችን እንመረምራለን። የእያንዳንዱ ታሪክ በውስጡ የያዘው እውነት ከምንገምተው በላይ እጅግ በጣም ውስብስብና አስገራሚ። በቃ እንጀምር። የመጀመሪያው ታሪካችን ወደ 1919 ይወስደናል። ቦታው ሚልዋኪ ዊስኮንሲን ነው። እሺ፣ ታሪኩ የሚጀምረው ማርጋሬት እና ኤሪክ የተባሉ ባልና ሚስት አዲስ ቤት ሲገዙ ነው። ቤቱ ውስጥ መኖር ከጀመሩ ግን ብዙም አልቆዩም። ማርጋሬት በየምሽቱ በሚያስጨንቅ ቅዠት መሰቃየት ጀመረች። ኤሪክ በበኩሉ ይህን በፍጹም አያምንም ነበር። ሚስቱ በመንፈሳዊ ጉዳዮች ላይ ፍላጎት ስለነበራት ይሄ ሁሉ ከጭንቅላቷ የፈጠረችው ነገር ነው ብሎ ነበር የሚያስበው። ነገሮች በጣም በፍጥነት ነው የተቀየሩት። አስቡት፣ ቤት ከገቡ ገና ሳምንታት ናቸው። የማርጋሬት ስቃይ ግን በጣም ስለበዛባት መጨረሻ ላይ መንፈሱን ለማነጋገር መናፍስት ጠሪ እስከ መጥራት ደረሱ። እሺ፣ መናፍስት ጠሪው ስነ ስርዓቱን እንደጀመረ ማርጋሬት በድንገት ከቁጥጥር ውጭ ሆነች። ከነበረችበት ጠረጴዛ ተነስታ በቀጥታ ወደ ምድር ቤቱ ሮጠች። እዛው ቆማ ድምጿ በጣም በሚያስፈራና ባዶ በሆነ ቃና ባለቤቷን አንድ ነገር ብቻ አዘዘችው፣ ቁፈር። ኤሪክ እንግዲህ በሚስቱ ሁኔታ በጣም ቢደነግጥም የተባለውን ማድረግ ጀመረ። መቆፈር ጀመረ። ብዙም አልቆፈረም። አካፋው የሆነ ከባድ ነገር ሲመታ ተሰማው። መሬቱን ሲያጸዱት የበሰበሰ የእንጨት ሳጥን ነበር። ታዲያ በውስጡ ምን ነበር? ሳጥኑ ሲከፈት በቃ ሙሉ የሰው አስም ነበር። ኤሪክ በፍርሃት ሲርበተበት፣ ማርጋሬት ግን ምንም አልደነገጠችም። ልክ ስጠብቆ የነበረውን ነገር እንዳገኘች ነበር የምትመስለው። እና የዚህ ሁሉ እንቆቅልሽ መልሱ እውነተኛ መንፈስ አልነበረም። ይልቁንስ ሰውን ከሞት በኋላ እንኳ እረፍት የማይሰጥ የጥፋተኝነት ስሜት ነበር። ታሪኩ እንዲህ ነው። ከዓመታት በፊት በዛ ቤት ይኖር የነበረ ዶክተር በፈጸመው ስህተት አንዲት ሴት ትሞትበታለች። እናም ህሊናው ከሞተ በኋላ እንኳ እረፍት ሊሰጠው አልቻለም። ስለዚህ እውነቱ እንዲወጣ የተቀበረውን አስክሬን ለማስገኘት ይህንን አስደንጋጭ መንገድ ተጠቀመ ማለት ነው። በቃ የእምነት ቃል ነበር። እሺ፣ ከጥፋተኝነት ስሜት የተወለደን ታሪክ አይተናል። አሁን ደግሞ ወደ ፈጽሞ የተለየ ስሜት፣ ወደ በቀል እንሻገራለን። በቀል የፈጠረው አስፈሪ ድራማ። ጊዜው 1905 ነው። ቦታው ሃንጋሪ ውስጥ የሚገኝ አንድ ግዙፍ ቤተ መንግስት ነው። እዚህ ታሪክ ውስጥ ያለው ዋናው ነገር በእናትና ልጅ መካከል ያለ ግጭት ነው። እናትየው ባሮኔሷ ባለቤቷን የገደለው ጋኔን ነው ብላ ነው የምታምነው። ልጇ ሌሲ ደግሞ እናቴ በቃ በሐዘን አእምሯን እየሳተች ነው ብሎ ነው የሚያስበው። እና የባሮኔሷ ሁኔታ ከቀን ወደ ቀን እየተባባሰ ሄደ። በየምሽቱ ጋኔን እያለች ትጮኻለች። መጨረሻ ላይ ነገሩ በጣም ከመባባሱ የተነሳ ፖሊስ እስከ መጥራት ደረሰ። እስቲ አስቡት ለሌሲ የምን አይነት ሀፍረት እንደሆነ። ሁኔታው ከአቅሙ በላይ ሆነበት። እናም በሶስተኛው ምሽት እናቴው እንደተለመደው ስጮህ ፖሊሶች በድብቅ ይጠባበቁ ነበር። ሌሲ ወደ ክፍሉ ሲሮጥ ያየው ነገር ግን የሚያስደነግጥ ነበር። ፖሊሶች በእርግጥም ጋኔን የሚመስል ፍጡር መሬት ላይ ጥሎ ይዘውታል። ታዲያ ምንድነው ሆኖ? ይሄ ከተፈጥሮ በላይ የሆነ ነገር ሳይሆን ግልጽ የሆነ ማታለል ነበር።
ጋኔኑ ተብዬው መንፈስ ምናምን አልነበረም። በአባቱ ዕውቅና ያላገኘ በንብረት ክፍፍል የተበሳጨው የሌሲ ግማሽ ወንድም ነበር። አያችሁ፣ አባቱን በማስፈራራት ገድሎታል። እናቱንም በተመሳሳይ መንገድ ሊገድላት ነበር ያቀደው። ሁሉም ነገር በቃ የበቀል ሴራ ነበር። እስካሁን የጥፋተኝነት ስሜትን አየን፣ የበቀልን ውጤትም ተመልክተናል። የመጨረሻው ታሪካችን ግን ከሁለቱም ይለያል። ምናልባትም ከሁሉም በላይ ግራ የሚያጋባ በቃ በምክንያት ለማስረዳት የሚከብድ ኃይል ያለበት ታሪክ ነው። እሺ፣ ክላረንስ ሲንክሌር የሚባል ሰውዬ ከአንድ ቤተሰብ ጋር ቤት ይለዋወጣል። ወደ አዲሱ ቤት ገብቶ ግን ብዙም ሳይቆይ እንግዳ መሆን ጀመረ። በጣም ተለወጠ። ስምምነቱን ሽረን ቤታችንን እንመለስ ብሎ መለመን ጀመረ። የሚገርመው ግን ምክንያቱን በፍጹም አይናገርም። የክላረንስ ጭንቀት ምንጭ አንድ ነገር ነበር። የሞተች እናቱ በተደጋጋሚ ህልም ውስጥ እየመጣች ታስጠነቅቀው ነበር። ከዚህ ቤት ውጣ፣ አደጋ አለ ትለው ነበር። ሌላኛውም ቤተሰብ ቤታቸውን እንዲመልሱለት ብዙ ሞከረ፣ አልተሳካለትም። ስለዚህ መጨረሻ ላይ ምን አደረገ? ቤቱን ለሌላ ቤተሰብ ሸጦ ከነ ቤተሰቡ አካባቢውን ለቀቀ። አስታውሱ፣ ህዳር 4 ሳምነሻ 1927። ይሄ ቀን በታሪክ ውስጥ በጣም ወሳኝ ነው። ታዲያ በዚህ ቀን ምን ተፈጠረ? ለቀናት ከጣለ ከባድ ዝናብ በኋላ ታይቶ የማይታወቅ ጎርፍ መጣ። እናም ያንን የእርሻ ቤት ጠራርጎ ወሰደው። ቤቱን ከክላረንስ የገዛው አዲሱ ቤተሰብ ሁሉም ህይወታቸው አለፈ። አዎ፣ የክላረንስ ህልም እውነተኛ ማስጠንቀቂያ ነበር። እሺ፣ እንግዲህ 3 በጣም ተለያዩ ግን ደሞ አስገራሚ ታሪኮችን አየን። አሁን እስኪ እነዚህን ታሪኮች የሚያመሳስላቸው አንድ ላይ የሚያገናኛቸው ነገር ምንድነው የሚለውን እንመልከት። 3ቱም ከተፈጥሮ በላይ የሚመስሉ ክስተቶች የሚገርመው ምንጫቸው አንድ ነገር ነው፣ ኃይለኛ የሰው ልጅ ስሜት። የመጀመሪያው ታሪክ የሐኪሙ የጥፋተኝነት ስሜት የፈጠረው የእምነት ቃል ነበር። ሁለተኛው የበቀል ስሜት የፈጠረው ማታለል ነበር። ሶስተኛው ደግሞ ከአደጋ ለመጠበቅ የመጣ ማስጠንቀቂያ ነበር። ምንጩ ውስጣዊ ስሜት ወይም ኢንቱዊሽን ነው። ምን ያሳየናል? አንዳንድ ጊዜ አእምሯችን እንደነዚህ ያሉ ከባድ ስሜቶችን ለመግለጽ ወይም ከአደጋ ራሱን ለመጠበቅ ከተፈጥሮ በላይ የሚመስሉ መንገዶች ሊፈጥር ይችላል። ስለዚህ ምናልባት ከሁሉም በላይ የሚያስፈሩት መናፍስት ከውጭ የሚመጡ ሳይሆኑ በውስጣችን ያሉት የራሳችን ስሜቶች ይሆኑ። የጥፋተኝነት ስሜት፣ በቀል፣ ፍርሃት፣ እነዚህ ኃይለኛ ስሜቶች። እስኪ በዚህ ሐሳብ ላይ ያሰላሰለን የዛሬውን ትንታኔ እዚህ ላይ እናብቃ።